በዓለም አቀፍ ደረጃ ከ10 ሰዎች ውስጥ አንድ ሰው የስኳር በሽታ አለበት። ነገር ግን ብዙ ሰው የስኳር በሽታ እንዳለበት አያውቅም። የስኳር በሽታ ካልታከመ ምልክት ሳያሳያችሁ ልባችሁን፣ ኩላሊቶቻችሁን፣ አይኖቻችሁን እንዲሁም ነርቮችን ሊጎዳ ይችላል። የተለመዱ የስኳር ምልክቶች ደግሞ ሽንት በተደጋጋሚ መሽናት፣ ከባድ የውሃ መጠማት፣ ድንገተኛ የክብደት መቀነስ፣ ድካምና ብዥ ያለ እይታ ናቸው። ስለዚህ እነዚህ ምልክቶች ካስተዋላችሁ የደም ስኳራችሁን በአግባቡ ብትመረመሩ የተሻለ ነው ማለት ነው። የደም ስኳራችሁን መከታተላችሁ ሰውነታችሁ ለምግብ፣ ለእንቅስቃሴና ለመድኃኒቶች ምን አይነት መልስ እንደሚሰጥ ማወቅ ይረዳቸዋል። አይነት 1 የስኳር ህመምን ለማከም ኢንሱሊን የግድ ያስፈልጋል። አይነት 2ን ግን ለማከም በአፍ የሚወሰዱ መድኃኒቶችን ወይም ደግሞ አንዳንዴ ኢንሱሊን ሊያስፈልግ ይችላል እና መድኃኒቶቹን ስትወስዱ የሐኪማችሁን ምክር መከተልና መድኃኒቶቹ በትክክል እንዴት እንደሚወሰዱ ማወቅና በትክክል መውሰድ በጣም አስፈላጊ ነው። የተመጣጠነ አመጋገብ መሰረታዊ ነገር ነው። ስለዚህ አትክልቶች፣ ፕሮቲኖች እና ጥራጥሬዎችን አመጋገባችሁ ውስጥ ማካተት በጣም አስፈላጊ ነው። ጣፋጭ የሆኑ መጠጦችና በፋብሪካ ፕሮሰስድ የሆኑ ምግቦችን ደግሞ ማስወገድ አለባችሁ። መደበኛ አመጋገብና ካርቦሃይድሬትን ከፕሮቲን ጋር አጣምሮ መመገብ የደም ስኳር ከፍ እንዳይል ሊከላከል ይችላል። የጉንፋን ክትባቶችን ማለትም ቫክሲኖችን ብትወስዱ ደግሞ ለኢንፌክሽን የመጋለጥ እድላችሁን በጣም ይቀንሳሉ። ጤናማ የደም ስኳር መጠንን ለመጠበቅ ደግሞ ጭንቀትንም መቆጣጠርና በቂ እንቅልፍን ማግኘት በጣም ይጠቅማል። ጤናማ የደም ስኳር መጠንን ለመጠበቅ ደግሞ ጭንቀትን ብትቆጣጠሩና በቂ እንቅልፍንም ብታገኙ በጣም ይጠቅማቸዋል። እዚህ ቪዲዮ ዋና ዋና ሀሳቦችን ጠቅለል አድርገን ስናይ የስኳር ምልክቶችን ማወቅ፣ የደም ስኳርን መቆጣጠር እና የሐኪምን ምክር መከተል እንዲሁም ጥሩ ምግቦችን መመገብና የአካል ብቃት እንቅስቃሴ ማድረግ በጣም አስፈላጊ እንደሆነ የሚናገር ነው። እግሮቻችሁን ከጉዳት መጠበቅ፣ ምርመራዎችን ማድረግ፣ ክትባቶችን መውሰድ፣ ጭንቀትን መቆጣጠርና በቂ እንቅልፍን ማግኘትም አደገኛ ጉዳቶችን ለመከላከል ይረዳቸዋል እና ስለ ስኳር ህመም እውቀት በመያዝና በቋሚ ሕክምና ከስኳር ህመም ጋር በጥሩ ሁኔታ መኖር ይቻላል። ስለዚህ ጤናችሁን በየቀኑ መቆጣጠር በጣም ይጠቅማችኋል ማለት ነው። ትናንሽ የዕለት ተዕለት ድርጊቶቻችሁ በጊዜ ሂደት በጣም ትልቅ ለውጥ ሊያመጡ ይችላሉ እና የደም ስኳራችሁን በየጊዜው መለካት እንዲሁም ጤናማ የአመጋገብ ዘይቤ መከተልና ሰውነትን ማንቀሳቀስ በተጨማሪም መደበኛ የሕክምና ክትትል ማድረግ በጣም አስፈላጊ ነው። የአካል ክፍሎችን ለመጠበቅ፣ ጭንቀትን ለመቆጣጠርና ተጨማሪ ችግሮችን ለመከላከል በቂ እንቅልፍ ማግኘት በጣም አስፈላጊ ነው እና ከስኳር በሽታ ጋር ጤናማ ህይወት መኖር ይቻላል እና እናንተም አስፈላጊ ነገሮችን ካደረጋችሁ ጤናማ ህይወት መኖር ትችላላችሁ። ቀጣይነት ያለው ህክምና በማድረግ መረጃዎችን በማግኘትና የስኳር መጠናችሁን በየጊዜው መቆጣጠር በጣም ይጠቅማል እና ማስታወስ ያለባችሁ ክትትል ማድረግና የዕለት ተዕለት ልማዶቻችሁ ከስኳር በሽታ ጋር ጤናማ ሆኖ ለመኖር በጣም ወሳኝ እንደሆኑ ማወቅ አለባችሁ። የአካል ብቃት እንቅስቃሴ በሰውነት ውስጥ የኢንሱሊን የመስራት አቅምን ያሻሽላል እንዲሁም ደግሞ የደም ስኳርን ለመቆጣጠር ይረዳል። በእግር መጓዝ፣ ብስክሌት መንዳት ወይም ቀላል የጥንካሬ እንቅስቃሴዎችን በማጣመር በቀን ለ30 ደቂቃዎች እንቅስቃሴ ማድረግ በጣም ጠቃሚ ነው እና ከተመገባችሁ በኋላ አጭር የእግር ጉዞ ማድረግ የደም ስኳራችሁ እንዳይጨምር ይከላከላል። አዘውትራችሁ ምርመራ ብታደርጉ ደግሞ በስኳር ምክንያት የሚመጡ የልብ፣ የኩላሊት፣ የአይን እና የነርቭ ችግሮችን መከላከል ትችላላችሁ። በየቀኑ እግሮቻችሁን መንከባከብ በጣም አስፈላጊ ነው። በሰውነታችሁ ላይ መቆራረጥ፣ መቅላት ወይም እብጠት ከተፈጠረ ደግሞ ቶሎ ለማወቅ ይረዳችኋል እና ስለተከታተላችሁኝ አመሰግናለሁ። ለሌሎች የጤና መልእክቶች ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ።